በካሬ 48 ሺህ ብር እንደዚህም ደግሞ ሙሉ አንድ ቤት ሙሉ ክፍያ መክፈል የሚችል ሰው በ4 ሚሊዮን 700 ሺህ ብር ብቻ ቤቶችን እናስረክባለን ማለት ነው። ከክፍያ ጋር የማይገናኝ 4000 ካሬ ሜትር የሚሆን ግሪን ኤሪያ አዘጋጅቷል። ሁሉም ቤቶች በሁለቱም አቅጣጫ የፀሐይ ብርሃን እንዲያገኙ ይረዳዋል ማለት ነው። የመጀመሪያው በኢትዮጵያ ብር ነው። ምንም ዶላር መጨመር መቀነስ ሊያሳስበን አይገባም። ሁለተኛው ደግሞ ኮምፓውንድድ መሆኑ ከዚህ በፊትም እንደዚሁ ለመግለጽ ሞክረናል ማለት ነው። ሰላም ውድ የኑሮ በሸገር ተመልካቾቻችን፣ እንደምታውቁት እንግዲህ እስከዛሬ ድረስ በኑሮ በሸገር በርካታ የሚባሉ ሪል ስቴቶችን አይተናል። ዛሬ ግን ቅናሽ የሚባል ዋጋን ይዞ የመጣ ማለትም በካሬ በ48 ሺህ ብር ብቻ የመኖሪያ ቤትን እየገነባ የሚገኝ ሪል ስቴት ተገኝቻለሁ። ሪል ስቴቱ ማን ነው? ምን አይነት የቤት አማራጮች አሉ? የሚሉትን ውስጥ ገብቼ የምጠይቅ ይሆናል። እኔ ኑሃሚን ነኝ። ቻናላችን ኑሮ በሸገር ነው። አብራችሁን ቆዩ። እንዴት ዋላችሁ? ሰላም፣ እንዴት ሰላም ነው? እግዚአብሔር ይመስገን። ኑሃሚን እባላለሁ። በቅድሚያ እስቲ ራስሽን አስታውቂ። መልካም። እሺ፣ ኤሚ ይባላለሁ። የሞነ ሪል ስቴት የሽያጭ አማካሪ ነኝ። እሺ ኤሚ፣ ዛሬ እንግዲህ ሞን ሪል ስቴት የተገኘሁበት ዋነኛው ምክንያት ሞን ሪል ስቴት ዝቅተኛ በሚባል ዋጋ ማለትም በካሬ በ48 ሺህ ብር ብቻ የመኖሪያ ቤት እየገነባ እንደሆነ ሰምቼ ነውና እስቲ ስለሱ በደንብ አጫውቺ። መልካም፣ እውነት ነው። ይሄ ማለት የፕሮሞሽናል ዋጋ ነው። ለጥቂት ቤቶች ነው ይሄን ያወጣ ነው። አልተሳሳትሽም፣ እውነት ነው። በካሬ 48 ሺህ ብር እንደዚህም ደግሞ ሙሉ አንድ ቤት ሙሉ ክፍያ መክፈል የሚችል ሰው በ4 ሚሊዮን 700 ሺህ ብር ብቻ ቤቶችን እናስረክባለን ማለት ነው። ስለዚህ የፕሮሞሽናል ዋጋ ነው ስቲ ሞን ሪል ስቴት እየጀመረ ስለሆነ ይሄንን ልዩ ቅናሽ አዘጋጅቶ ነው ማለት ነው። በሚገባ አዎ፣ ለጥቂት ቤቶች ነው፣ ለጥቂት ቀናቶች ነው ይሄንን ያወጣ ነው። ደንበኞቻችን ይሄን እድል እንዲጠቀሙም በዛውም መልእክቱ እንድትነግሩልን ብለን ነው። እሺ፣ እንነግራለን። እሺ ኤሚ፣ እንግዲህ የሞን ሪል ስቴት ሳይት የት ነው የሚገኘው? ምን አይነት የቤት አማራጮችስ እየገነባችሁ ነው? መልካም፣ እንግዲህ ሞዴሉን እያሳየሽ በገልጽልሽ ይሻላል። ደስ ይለኛል። ሳይታችን ሞን ሪል ስቴት የሚገኘው በመሀል አየር ጤና ላይ ነው። በመሀል አየር ጤና ላይ ወደ ቤተልና ዓለም ባንክ በሚወስደው መንገዳችን ላይ ይሆናል ማለት ነው። ይሄ ሳይታችን ኮምፓውንድ ነው። እዚህ ኮምፓውንድ ውስጥ ደግሞ ሁለት አይነት አፓርትመንቶች ይኖራሉ ማለት ነው። G+14 እና G+19 የሚባሉ ሁለት 5 ብሎኮች ይኖራሉ ማለት ነው። ሁለቶቹ G+19 የሚባሉት ሚክስድ አፓርትመንቶች ናቸው። እነዚህ ሚክስድ አፓርትመንቶቹ ምንድነው ከግራውንድ እስከ አራተኛ የሚሆኑ የንግድ ሱቆች ያላቸው ይሆናሉ። ሌሎቹ ደግሞ ሙሉ በሙሉ መኖሪያ አፓርታማዎች ናቸው ማለት ነው። ሁሉም የየራሳቸው ፓርኪንግ አላቸው። ያ ማለት ሁለት ቤዝመንት ያላቸው ይሆናሉ። ሁሉም አፓርትመንት እንትን አላቸው የራሳቸው የሆነ ፓርኪንግ አላቸው። እንደምታዩት ደግሞ ቴራስ የሁሉም የራሳቸው የሆነ ቴራስ አላቸው። ያ ማለት ማንኛውም ሪል ስቴት ላይ የምናገኘው ቴራስ አለው። ግን ሞን ሪል ስቴት ለየት የሚያደርገው ምንድነው? ከነሱ ከውድ ደንበኞቻችን የማይካተት ሞን ሪል ስቴት ብቻውን ከምንም ጋር ማለት ከክፍያ ጋር የማይገናኝ 4000 ካሬ ሜትር የሚሆን ግሪን ኤሪያ አዘጋጅቷል ማለት ነው። ያ ማለት ምንም ብሎኮቹ የመጠባበቅም ሆነ በጣም የተጠባበቀ ብሎኮች አይኖሩም። ያ ማለት ይሄ ለምን ይጠቅመዋል? ሁሉም ቤቶች በሁለቱም አቅጣጫ የፀሐይ ብርሃን እንዲያገኙ ይረዳዋል ማለት ነው። ስለዚህ ሁሉም ቤቶች የፀሐይ ብርሃንን የሚያገኙ ይሆናል ማለት ነው። አዎ፣ በመሃላቸው 4000 የሚሆን ግሪን ኤሪያ አለ ማለት ነው። የስፖርት ማዘውተሪያ፣ የልጆች መጫወቻ፣ መዋኛ ገንዳዎች፣ ወጣቶች እንደዚሁም ልጆች ስፖርት የሚሰሩበት የተለያዩ እንደዚሁም ደግሞ እንደዚሁ እንደምታየው በጣም ሰፊ ነው። መኪና ከፓርኪንጉን በተጨማሪ ማቆም ቢፈልጉ ድንገት መውጣት ቢፈልጉ ቤዝመንት መግባት ባይፈልጉ እንደዚሁም ደግሞ ጋስት ቢኖራቸው እዚሁ ጋር መጠቀም የሚችሉበት አማራጭ ነው ያዘጋጀ ነው። ያ ማለት ኮምፓውንድ ስለሆነ ነው ይሄንን መጠቀም የምንችለው ማለት ነው። በጣም አሪፍ ነው ኤሚ። አሁን ይሄ አጠቃላይ ምን ያህል ካሬ ላይ ነው የተዘረጋው? አጠቃላይ ወደ 8000 ካሬ ሜትር ላይ ያረፈ አፓርትመንት ነው። እንደምታዩ እንግዲህ እንደ ሳይታችን ኮምፓውንድ ነው። ይሄ ኮምፓውንድ ሳይታችን ምንድነው በአራቱም አቅጣጫ መንገዶች ያገናኙታል ማለት ነው። ይሄንኛው ወደ ቤተልና ዓለም ባንክ የሚወስደው ነው። ከታች በቦሌ የምንመጣበት ነው። ይሄኛው ደግሞ ከሜክሲኮ የምንመጣበት መንገዳችን ይሆናል ማለት ነው። እቺኛው መንገድ ደግሞ ወደ ለቡ የምታስኬደዋ መንገድ ትሆናለች ማለት ነው። የቀረውን ደግሞ አረፍ ብለን ሻይ ቡና እያለን ብናወራ የተሻለ ይሆናል ማለት ነው። ደስ ይለኛል ኤሚ። እሺ እዚች ጋር አረፍ በይ። እሺ ኤሚ፣ አመሰግናለሁ። እሺ ኤሚ፣ ቅድም እንግዲህ ከባለ 1 እስከ ባለ 3 መኝታ ቤቶች እንዳሏችሁ ነግረሽኝ ነበርና ምን ያህል የካሬ አማራጮች አሏችሁ?
ጥሩ እንግዲህ ኑሐሚን ከዚህ በፊት እንደገለጽኩልሽ ሞን ሪል ስቴት ባለ 1 መኝታ ከ97 ካሬ ጀምሮ ይኖረናል ማለት ነው። እንደዚሁም ባለ 2 መኝታ፣ ባለ 3 መኝታ፣ ባለ 2 መኝታዎችን ብናነሳ ከ104 ካሬ ጀምሮ እስከ 131 ካሬ ይኖረናል። ባለ 3 መኝታ ደግሞ ከ131 ካሬ እስከ 190 ካሬ የሚሆኑ አፓርትመንቶች አሉ። እነዚህ ላይ ምንድነው ሁሉም የሰራተኛ ሩም አላቸው። ቆንጆ እይታ ያላቸው ባልከኒ አለ። እንደዚሁም ደግሞ ስቶር አላቸው። ኦኬ በጣም አሪፍ ነው ኤሚ። እንግዲህ ከባለ 1 እስከ ባለ 2 ባለ 3ም አላችሁ ማለት ነው። አሁን እንግዲህ እንደሚታወቀው ከተማችን ላይ ብዙ የሪል ስቴት አማራጮች አሉና ሞን ሪል ስቴትን ከሌሎች ሪል ስቴቶች ምን ይለየዋል? መልካም እንግዲህ ሞን ሪል ስቴት ለየት የሚያደርግባቸው 5 ዋና ዋና ነጥቦችን አነሳልሻለሁኝ። የመጀመሪያው በኢትዮጵያ ብር ነው። ምንም ዶላር መጨመር መቀነስ ሊያሳስበን አይገባም። ሁለተኛው ደግሞ ኮምፓውንድድ መሆኑ ከዚህ በፊትም እንደዚሁ ለመግለጽ ሞክረናል ማለት ነው። ኮምፓውንድድ መሆኑ ብዙ ጊዜ ኖትስ ያልተደረገ ነገር ነው። ልጆች እንደዚሁም አረጋውያን እንደፈለጋቸው መጫወት መዝናናት ቢፈልጉ የትም መሄድ አይጠበቅባቸውም። እዛው ግቢያቸው ውስጥ መዝናናት ይችላሉ ማለት ነው። እዛው ያ ማለት ኮሜርሻሉም እዛው አለ። እንደዚሁም ደግሞ እዛው እየኖሩ መጠቀም ይችላሉ፣ መግዛትም ይችላሉ፣ መሸጥም ይችላሉ እዛው የሚኖሩ ደንበኞቻችን ማለት ነው። ሌላው ደግሞ ሶስተኛው 4000 ካሬ ሜትር በነፃ እየተሰጠ ነው ማለት ነው። እነዚህ 5 ብሎኮች ሲገነቡ እዚህ 4000 ካሬ ሜትር ላይ መዋኛ ገንዳ እንደዚሁም የልጆች መጫወቻ የስፖርት ማዘውተሪያ ቦታዎች በነፃነት መጠቀም ይችላሉ። ሌላው ደግሞ ሁሉም ቤቶች የፀሐይ ብርሃን ያገኛሉ። ያ ማለት 5 ብሎኮች በመሃላቸው 4000 ካሬ ሜትር በነፃ ተሰጠ ማለት ፍሪ ሆነ ማለት በሁለቱም አቅጣጫ የፀሐይ ብርሃን ያገኛል፣ የማታም የጠዋትም ማለት ነው። ሌላውና የመጨረሻው እንትን የሚያደርገው ለየት የሚያደርገው ነገር የእስላባችን ነው። ያ ማለት ፖስቴሽን ስላብ ነው የምንጠቀመው። ብዙን ጊዜ ከዚህ በፊት አንዳንድ ህንፃዎች ላይ የምናየው አንዳንድ ችግሮች አሉ። ከላይ ያምርና ውስጥ ላይ ዲዛይን የሆነ ጊዜ ዲዛይን ማድረግ ብንፈልግ ዲዛይኑን እንደፈለገን መቀየር አንችልም ማለት ነው። ያ ማለት የስላቡ ችግር ነው። እንደዚሁም ደግሞ ኮለን ላይ ምናምን መሀል ላይ ግጥም ሊል ይችላል፣ ወይ ሳሎናችን ላይ ወይ መኝታ ቤታችን ላይ ምናምን እንደዚህ ያሉ ነገሮች ሞን ሪል ስቴት ያስወግዳል ማለት ነው። ስላቡን ቆንጆ አድርጎ ፖስቴሽን ስላብ ስለሚጠቀም እንደዚሁም ደግሞ ሌላ ጨመረ ላድርግልሽና እንግዲህ እዚህ ሳይታችን ላይ አየር ጤና አደባባይ ሆነ ማለት በአራቱም አቅጣጫ የመንገዶች አክሰስ ይኖራሉ ማለት ነው። ወደ ቦሌ ብንሄድ፣ ወደ ቤተልና ዓለም ባንክ እንደዚሁም ወደ ሜክሲኮ ብንሄድ ሁሉም መንገድ ሴንተር ላይ የሆነ እንደ ስሙ የእውነትም ጤናማ አየር ያለበት አየር ጤና ሳይታችን እንግዲህ የመጀመሪያውና ውቡ የሆነ መንደራችን ነው ማለት ነው። በጣም አሪፍ ነው ኤሚ። እንግዲህ ኮምፓውንድድ ነው ብለሽኛል ሞን ሪል ስቴት። ነገር ግን በመካከላቸው በቂ የሚባል ስፋት ስላለ ሁሉም ቤቶች የፀሐይ ብርሃንን ያገኛሉ። እንደገና ደግሞ ሰዎች ማስተካከል ቢፈልጉ ኮለናቸውን አንስተው እንደፈለጉ አድርገው ኢንቴሪየራቸውን መስራት ይችላሉ ነው አይደለ? አዎ በሚገባ እሱ ለየት ያደርገዋል። ከዚህ በፊት የተለመደ አይደለም። ያው የመጀመሪያነቱም ስለሆነ ምን የተለየ ነገር ይዞ መጣ ለሚለው ለህዝቡ ጥያቄ እንዳይፈጥር እሱን ነው ማለት ነው። ፖስት ስቴሽን ስላብ እንጠቀማለን። እንደዚህም ደግሞ በካሬ 48 ሺህ ብር። ይሄ እውነት የማስታወቂያ ዋጋ ነው። ለምን መሰለሽ? ከዚህ እናያለን ሪል ስቴቶችም ከዚህም ዞር ዞር ብለንም እያየንም ነው። በጣም ያው ዋጋቸው ይታወቃል። እስከ 200 እስከ 250 የሚደርስ ዋጋ ላይ ነው እያለን ያለ ነው። ምንም የተለየ ነገር የለውም። ያው ሞን ሪል ስቴት የመጀመሪያም ነው በማስታወቂያ ነው፣ በማስታወቂያ ዋጋ ነው። እንደዚሁም ደግሞ ለጥቂት ቤቶች ብቻ ነው። በዚህ ይቀጥላል ማለት አይደለም። መግዛት ቢፈልጉ አንዳንድ ደንበኞቻችን ቀደም ብለው ቦታ ቢያስይዙ ለጥቂት ቤቶች ብቻ ስለሆነ የወጣው ዋጋው ማለት ነው። ስለዚህ ደንበኞች ቶሎ ብለው የዚህ ድል ተጠቃሚ ሆኑ ያልሽ ነው። እሺ ኤሚ፣ ዋጋችሁና የአከፋፈል ሂደታችሁ ምን ይመስላል? መልካም እንግዲህ ዋጋቸውን ብናይ በጣም ፌር በሆነ ከዚህ በፊት ለመግለጽ እንደሞከርኩት በጣም ፌር በሆነ በማስታወቂያ ዋጋ ነው እንግዲህ ሞን ሪል ስቴት ያቀረበልን።
አንድ ሰው በትንሹ ከ4 ሚሊዮን 700 ሺህ ብር ጀምሮ የቤት ባለቤት መሆን ይችላል ማለት ነው። በትንሹ አንድ ሰው ምን ሙሉ ክፍያው መክፈል ባይችል በ542 ሺህ ብር ብቻ የቤት ባለቤት መሆን ይችላል። ይሄንን ነው እንግዲህ ለንገልጽ ልዩ ሆኖ ልናቀርብ የምንችለው ማለት ነው። ነገር 542 ሺህ ብር ስቲ ማለት ቅድመ ክፍያው ምን ያህል ፐርሰንት ነው ማለት ነው? መልካም እኛ ሪል ስቴት ላይ እንግዲህ አንድ ደንበኛችን መመዝገብ ቢፈልግ በ8% ቅድመ ክፍያ ብቻ የቤት ባለቤት ይሆናል። ያ ማለት የቤት ቁጥሩንም ሁሉን ነገር ከኛ ጋር አግሪመንት መውሰድ ይችላል። ከዛ አከፋፈሉን ቀስ እያለ ፕሮግረሱን እያየ መክፈል ይችላል። ኔክስት ፔመንቶችን ኔክስት አከፋፈሎችን ማለት ነው። ፌር በሆነ አከፋፈል ነው የምንጠይቀው። ያ ማለት ፕሮግረሱን እያየ ነው አንድ ደንበኛ ሊከፍል የሚችለው። በዚህ ወር አምጣ፣ በዚህ ወር ይሄ ወሩ ደርሷል ምናምን ብለን የምናስገድድበት ሁኔታ አይደለም። ራሱ ደንበኛችን መጥቶ አይቶ የደረሰበትን ፕሮግረስ እያየ ራሱ ደስ እያለው የሚከፍልበት ሁኔታ ነው ያመቻቸው ነው። ስለዚህ ፕሮግረስ ቤዝድ ነው ያከፋፈል ሁኔታችሁ ማለት እንችላለን? አዎ ሙሉ በሙሉ ፕሮግረስ ቤዝድ ነው ያከፋፈል ሁኔታችን። ከዚሁ ጋር አያይዤ ያከፋፈል ሂደታችሁ ላይ የተለየ ዲስካውንት አድርጋችኋል ወይ? መልካም እንግዲህ ያው ሞን ሪል ስቴት ያዘጋጃቸው ዳጎስ ያሉ ብዙ ዲስካውንቶችን አዘጋጅተናል። በንግድ ሱቆቻችንም ላይ በመኖሪያ አፓርትመንቶቻችንም ላይ ዳጎስ ያሉ ዲስካውንቶችን አዘጋጅተናል። በመኖሪያ ቤቶቻችን ላይ ብናይ በትንሹ ከ30% እስከ 10% የሚደርስ ዳጎስ ያለ ዲስካውንት አዘጋጅተናል። ይሄም በጣም ትልቅ እድል ነው ለደንበኞቻችን ማለት ነው። እንደዚሁም ደግሞ የንግድ ሱቆቻችን ላይ ከ20% እስከ 10% የሚደርሱ ዳጎስ ያሉ የዲስካውንቶችን አመቻችተናል ማለት ነው። በጣም አሪፍ። ስለዚህ እስከ 30% የሚደርሱ ልዩ የሆኑ ቅናሾችን በአጠቃላይ አዘጋጅታችኋል ማለት ነው? አዎ ይሄ ማለት በጣም ለጥቂት ቀናት ነው፣ ብዙ አይቆይም። ያው እንደምናየው ነው የከተማውን የሪል ስቴት ዋጋ እንደምናውቀው ስለሆነ በዚህ ዋጋ ይቆያል ማለት አይደለም። በጣም ለጥቂት ጊዜ ነው፣ ለጥቂት ቤቶች ነው እነዚህ ማስታወቂያዎች የምንናገረው ማለት ነው። ውድ ደንበኞቻችን እንግዲህ መተው እንዲጎበኙና በዚህ ዋጋ የቤት ባለቤት ልናደርጋቸው ነው። ያ ማለት በ4 ሚሊዮን 700 ሺህ ብር በጣም የትም የለም። በሙሉ ክፍያ በ4 ሚሊዮን 700 ሺህ ብር እንደዚሁም ደግሞ በቅድመ ክፍያ በ542 ሺህ ብር ብቻ የቤት ባለቤት ይሆኑ እያልና ማለት ነው። በጣም አሪፍ ዜና ነው ያሰማሽን። ሞን ሪል ስቴት ምን አይነት የጋራ መገልገያዎችን አሟልቷል? መልካም እንግዲህ ኑሐሚን ከዚህ በፊት ላይ ገልጽልሽ እንደሞከርኩት ሞን ሪል ስቴት እንዳልኩሽ እጅግ በጣም ሌክዠሪና ውብ አፓርትመንቶችን ነው እየገነባ ያለው። እንደዚህ ሲሆን በጣም ብዙ ነገሮቹ የተሟሉ ናቸው። ያ ማለት ስታንድ ባይ ጀነሬተር አለን፣ ጋርቤጅ ሹተር ይኖረናል። እንደዚሁም ደግሞ የሰራተኛ ሩም በጣም መታሰብ ያለበት ነው። ስቶሮች እንደዚሁም ባልከኒዎች በጣም አሉ ማለት ነው። እንደዚሁም ደግሞ የስፖርት ማዘውተሪያ መዋኛ ገንዳዎች እንደዚሁም ደግሞ የላውንደሪ ሴትአፕ አድርገን ነው የምናዘጋጀው ማለት ነው። እነዚህ ሁሉ ነገሮቹ የተሟሉ ናቸው። እነዚህ ነገሮች ሲሟሉ ነው ሌክዠሪ ሊባል የሚችለው። እንደዚሁም ደግሞ ሊፍቶችም የተሟሉ ናቸው። ደረጃዎችም አሉ። እነዚህ ሊፍቶች ደግሞ ምንድነው ያው እንደተለመደ ነው። በእርግጥ እቃና ሰው አንድ ላይ አይጫንም። የእቃ ለብቻ ነው፣ የሰው ደግሞ ለብቻ ነው። ሊፍቶቹም ደረጃዎቹም ማለት ነው። ይሄ ለየት ያደርገዋል። ደንበኞቻችን እዚህ ነዋሪዎቻችን በጣም ደስተኛ ሆነው ደስ እያላቸው የሚኖሩበት እጅግ ቅንጡ የሆኑ አፓርትመንቶች ናቸው እየገነባን ያለ ነው። ስለዚህ ኤሚ ሞን ሪል ስቴት እውነትም ለግዠሪየስ ነው ልንል እንችላለን ማለት ነው? አዎ በሚገባ ሌክዠሪ ነው። በዚህ ዋጋ ለዛውም በጣም ሌክዠሪ የሆነ አፓርትመንቶችን መንደር ነው እየገነባን ያለ ነው። ኮምፓውንድ መሆኑም ከዚህ በፊት ለመግለጽ እንደሞከርኩኝ ብደግሞ ራሱ ደስ ይለኛል። ያ ማለት ኮምፓውንድነቱ ብዙ ጊዜ እየታሰበበት አይደለም ወይም ደግሞ ኖት ሳይደረግም ኮምፓውንድ መሆኑ በጣም በቃ ሌክዠሪ ያደርገዋል። ከሴኩሪቲም አንጻር ኮምፓውንድ መሆኑ አንድ ራሱን የቻለ ጠቀሜታ ያስገኛል አይደለ? አዎ ሴኩሪቲም አለ። እንደዚሁም ደግሞ ቅድም ያልገለጽኩልሽ ነገር ህንጻው ፓርኪንጎች አሉት። ያ ማለት አንድ ሰው የራሱ የሆነ ፓርኪንግ ይኖረዋል። እንደዚህም ደግሞ እዛው ግቢ ውስጥ ራሱ መጠቀም ይችላል ማለት ነው። ጀስት ጋስት ቢኖር እንደዚህም ደግሞ ራሱ ተጨማሪ ሌሎች መኪናዎች ቢኖሩት ኮምፓውንድ መሆኑ እዛ ላይ መጠቀም ይችላል ማለት ነው። እሺ ኤሚ፣ የሞን ሪል ስቴት ፕሮግረስ ምን ላይ ደርሷል አሁን ላይ?
መልካም እንግዲህ አሁን እንደነገርኩሽ ቅድም ላይ ለመግለጽ እንደሞከርኩት 5 ብሎኮች ብቻ ናቸው ሞኖ ሪል ስቴት አሁን ላይ የጀመራቸው። አሁን ላይ ግን ለሽያጭ አወጣናቸው 2 ብሎኮች ብቻ ናቸው። አንደኛው ብሎክ ኦልሞስት ወደ 40% ደርሷል። አንደኛው ደግሞ እንደዚሁ ቁፋሮ ላይ ነው። ያ ማለት ወደ 10% አካባቢ ደርሷል ማለት ነው። አንደኛው ብሎክ 2 ብሎኮች ብቻ ናቸው ለሽያጭ የወጡት። እሺ ኤሚ እንግዲህ የንግድ ሱቆች እንዳሏችሁና እነሱም ላይ ጥሩ የሚባል ዜና እንዳላችሁ ሰምቻለሁና እስቲ ስለሱ አጫውቺ። መልካም እንግዲህ እዚህ የንግድ ሱቆቻችን ላይ ምንድነው ሱፐር ማርኬቶች እንደዚሁም የውበት መጠበቂያ ሱቆች እንደዚሁም ሞሎች በቃ ሌክዠሪ የሚባሉ ሞሎች ናቸው ያሉትና እዛ ላይ አንድ ሰው የቤት ባለቤት ሆኖ ድጋሚ የንግድ ሱቅም ባለቤት መሆን ይችላል። ካልሆነ ደግሞ እዛው እየኖረ የሚፈልገውን አይነት ሾፕ ማድረግ ይችላል ማለት ነው። ምክንያቱም ከ200 በላይ የሚበልጡ የንግድ ሱቆችን ነው ያዘጋጀ ነው። እዛ ላይ ፋርማሲዎች ይኖራሉ። ቅድም እንደነገርኩሽ ሱቆች በቃ ማንኛውም የሆነ ሰው የምንጠቀማቸውን ነገሮች የሚሸጡበት ነው ማለት ነው። እዚህ 200 የንግድ ሱቆች ላይ ምንም ነገር ማይሸጥ ማይለወጥ ነገር አይኖርም ተብሎ ስለሚታሰብ ምክንያቱም ኮሪደር ያገኘዋል ማለት ነው። ያ ማለት በኮሪደሩ ነው ግሪን ኤሪያ የራሱን የቻለ የመንገዱ የተፈጥሮ ግሪን ኤሪያ አሁን ላይ እየተሰራ ያለበት መንገድ አለ ማለት ነው። እንደዚሁም ደግሞ ራሱን የቻለ ኮምፓውንድድ ስለሆነ ሁሉም ነገሮች እዛ ውስጥ ይገኛሉ ማለት ነው። መሸጥም መግዛትም የሚቻልበት ቆንጆ የሆነ የንግድ ሱቆች ነው ያዘጋጀ ነው ማለት ነው። በጣም አሪፍ ነው ኤሚ። እንግዲህ ኮምፓውንድ ውስጥ ሱቆች መኖራቸው ለደንበኞች ከአክሰሲቢሊቲ ወይም ከተደራሽነት አንጻር ቅርብ ያደርጋቸዋል። ስለዚህ ጥሩ ነው ያስባለሁ። አዎ በሚገባ ቆንጆ ገልጸሻል። ሁሉንም ነገር እዛው እናገኛለን ማለት ነው። እዛው እየኖረን እዛው እየገዛን እዛው እየሸጥን መኖር እንችላለን። የተለየ ፍላጎት ወይም የተለየ ጥቅም ለማግኘት ካልሆነ ከዛው ልንወጣ አንችልም ማለት ነው። ውጡም አይልም ደግሞ አየር ጤና ደግሞ መሀል ከተማ እንደመሆኑ መጠን አዎ አየር ጤና መሀል ከተማ ነው። ሁሉም ነገር ይኖራል። እዛው እየኖረን እዛው ሾፕ እያደረግን የምንኖርበት ሌክዠሪ የሆነ አኗኗር ስታይልን ነው ማለት ነው ሞኖ ሪል ስቴት ያቀረበልን። በጣም አሪፍ ነው ኤሚ። የሱቆቹም የቤቶቹም ባለቤት መሆን ለሚፈልጉ ደንበኞቻችንና ተመልካቾቻችን የት ያገኟቸዋል? መልካም እንግዲህ በስልክ ቁጥራችን ማግኘት ይችላሉ ማለት ነው። ደውለው ቀጠሮ ማስያዝ ይችላሉ። ቢሮም ሳይትም በደንቡ አይተን መገናኘት እንችላለን። ከታች ባለው ስልክ በመናስቀምጥላችሁ ስልክ ማግኘት ይችላሉ ማለት ነው። እንደዚሁም ደግሞ ወደ ቢሮአችንም መምጣት ቢፈልጉ ደውለው ቀጠሮ ማስያዝ ይችላሉ። በጣም አሪፍ ነው ኤሚ። ለነበረን ቆይታ አመሰግናለሁ። እሺ አመሰግናለሁ። እሺ ተመልካቾቻችን ከሞን ሪል ስቴት እና ከኤሚ ጋር የነበረን ቆይታ ይህንን ይመስል ነበር። እንግዲህ እንደተከታተላችሁት ሞን ሪል ስቴት አስገራሚ የሚባል የቅናሽ ዋጋን ይዞላችሁ መጥቷል። ነገር ግን ይህ ቅናሽ የሚቆየው ለአጭር ጊዜ ስለሆነ ተጠቀሙበት። ሰብስክራይብ ማድረግ እንዳትረሱ። በደህና ቆዩ።